አራዳ ቅዳሜ እንደቀጠለ ነው። አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔና አሁን በየነ እኔም ማዝመራው ሙሉ ሰው በጋራ በመሆን ነው። ሰክሮ በታንክ ከተማዋን ያወከው ግለሰብ በቁጥጥር ስር ዋለ። ሲጀመር በግለሰብ ደረጃ ታንክ ከየት መጣ? ታንክ ይዞ ሰክሮ ከተማዋን ሲያውክ ነበር ነው የሚባለው። እንግዲህ ያው በፖላንድ ማዕከላዊ ግዛት በምትገኘው በፓይንችኖ ከተማ አንድ የ40 ዓመት ግለሰብ በከፍተኛ ስካር ውስጥ ሆኖ 36 ቶን የሚመዝን የጦር ታንክ በከተማዋ ጎዳናዎች ላይ ሲያሽከረክር ተገኝቶ በቁጥጥር ስር ውሏል ነው የተባለው። እንግዲህ ሆድ ያባውን ታንክ ያወጣዋል አድርጎታል ተረፈ። እውነት አሁን ሴቴላከው ጅብ አይፈራም ይባላልና ምናልባት ተልኮ ይሆን? ልክ ነው እኮ ብቻዬን ቤት ትመጣ ይሆን አለችው በሄደበትና በታንክ በጣም ከፍተኛ ጉዳት ነው የሚያደርሰው በሴት የተነሳ የመጣ ሰው ደግሞ ያላቀ ምናልባት ስላልደረስክ አንተ አታውቀው ነገር አለ ብለህ ነው አንተ ዝም ብለን እናሳልፍ እንጂ በሚዶር ታንኩ ተመቸኝ። አረናው የሚቀጥለው ይሄን ዜና ክስተቱ እንግዲህ የተፈጠረው በምሽት ሲሆን የከተማዋ ነዋሪዎች T55 የተሰኘ ግዙፍ የሶቪየት ዘመን ታንክ በመኖሪያ መንገድ ላይ ሲንቀሳቀስ በመመልከታቸው በከፍተኛ ይደናገጣሉ። ለፖሊስም ጥቆማ ሰጥተዋል ነው የተባለው። ያው ፖሊስም በስፍራው ላይ ሲደርስ አሽከርካሪው በስካር መንፈስ ታንኩን መንገድ ላይ አቁሞ ተገኝቷል። ወጪና ማግሪኝ የወርስ ታንክ ላይ ተደግፎ ቆሚያሉ ብራን ያለበት በእውነት እንዴት ሰጡት? ትልቁ ጥያቄ ይሄ ነው። እንዴት ታንኩን አገኘ ነው? እንደ ፖሊስ ሪፖርት ከሆነ ግለሰቡ ታንኩን በጭነት መኪና የማጓጓዝ ኃላፊነት የነበረበት ሾፌር ነው። ገባ በሄ በሎቤድ ምናምን ጭኖ የሚሄዱ አሉ አይደል? እንደዛ ነው አወረደው። ሆኖም በቃ የታንኩን የጫነው መኪና በመበላሸቱ ጥገና መጠበቅ ሰልችቶት በመሆኑ ታንኩን በቀጥታ አስነስቶ በቃ ከተማዋ ማል መንዳት ጀመረ። አይነብሮ ጀግና ነው። በቃ እኔ አድንቄዋለሁ እኮ በቃ ዋናው ተበላሸ በታንኩ አልሄድም እንዴ ብሎ መንዳት። ግን አሁን መኪና የሚነዳ ኖርማል መኪና የሚነዳ ሰው ታንክ መንዳት ይችላል ማለት? ትልቁ ጥያቄ ነው። አየህ ሁለገብ ሹፌር ነው ማለት ነው። ይሄ ሰውዬ ታለንትድ ማይነዳው ነገር የለም። ታለንትድ አሁን እኔ ትልቁ ጥያቄ እንግዲህ በቁጥጥር ስር ውሏል። አሁን ይሄ ሰውዬ ሲቀጣ ጠጥቶ በማሽከርከር ነው ወይስ ጠጥቶ በማሸበር የሚለው ትልቅ ጉዳይ ነው። ከማሸበርም በላይ ነው እንጂ አሸበር በላይ ያው ምንም እንኳን በሰው ሆነ በንብረት ላይ የደረሰ ጉዳት ባይኖርም ግለሰቡ ለህዝብ ደህንነት ስጋት የሚፈጥር አደገኛ ሁኔታን በመፍጠርና በስካር በማሽከርከር ክስ ተመስርቶበታል። ያው ጥፋተኛ ሆኖ ከተገኘ እንግዲህ እስከ 8 ዓመት የሚደርስ ጽኑ እስራት ሊጠብቀው ይችላል። አንዳንድ ግን የህግ ቃላት ግን ይገርሙኛል ናሆሜ። እንዴት ጥፋተኛ ሆኖ ከተገኘ ማለት ምን ማለት ነው? እንትን ነው ገና ተጠርጣሪ ነው ይሄ ሰውዬ። ፍርድ ቤት ካልወሰነ ፍርድ ቤት እኮ ካላለ እጅ ከፍንጅ ብትያዝም ተጠርጣሪ ነው የምትባለው። እሺ ያው ታንኩ እንግዲህ በማግስቱ ጠዋት በልዩ ባለሙያዎች ተነርቶ ወደ መከላከያ ይዞታ እንዲዘዋወር ተደርጓል። ያው ከነዱ አይቀር እንግዲህ እንደዚህ ነው። አሁን ምን መሰለ ሲወስዱት ራሱ ጠዋት ሌሎች ባለሙያዎች ተጠብቀዋል። ለታንኩ ሰውዬው ሰክሮኮ ማይቻል ነገር ነው ያደረገው። ገብቷል? አዟዙሮታል ማለት ነው ከተማ ውስጥ በትክክል። ያው እኔ ከረዳ አይቀር እንዲያደርሰው ቢያደርጉትም ጥሩ ነበር። ብቻ አድርስና እናወራለን ምናምን ቢሉት በዛው አላስፈላጊ ነገር ነው ያደረገው። ያው በታንክ አካባቢ እንረበሸ ተብሎ ዘብጥያ ወርዷል። በእውነት ስትጠጡ መጠን አትለፉ። ደስታ ይገኛል ብላችሁ ተናትለፉ ታንክ ተነዳ ታንክ ደስ ይላል። ወደ ቀጣይ ዜና ስናልፍ በስተት የገባለትን 1.5 ቢሊዮን ናይራ የተጠቀመው ግለሰብ የፍርድ ቤት ውሳኔ ያገኘ። በስተት ገብቶል አለለት ሜሴጅ ልክ ስትገባ አንተ ሜሴጅ ላይ 1.8 ቢሊዮን ብር ብታይ ምንም ተሰማ ምንም ጸጥ ጆሮ ዳባ ልበስ አላቃችሁ። በባንክ ስተት ወደ አካውንቱ የገባለትን ከፍተኛ መጠን ያለው ገንዘብ በመጠቀሙ የአንድ ጀምበር ቢሊዮነር ለመሆን አልሞ የነበረው ኦጆ ኤጎሳ ኪንግስሊ የተባለ ሰው በሌጎስ ፌደራል ከፍተኛ ፍርድ ቤት የእስራት ቅጣት ተፈርዶበታል። ታሪኩ የጀመረው በባንክ ቴክኒክ ስተት ምክንያት የኪንግስሊ የባንክ ሂሳብ ባልተጠበቀ ሁኔታ በ1.5 ቢሊዮን ናይራ ሲያብጥ ተስተውሎ ነው። እንግዲህ ኪንግስሊ ይህንን ለባንኩ ሪፖርት ከማድረግ ይልቅ ገንዘቡን እንደ ግል ስጦታ በመቁጠር መጠቀም ጀምሯል።
ከዛ የፍርድ ቤት ሰነዶች እንደሚያሳዩት ግለሰቡ ገንዘቡን በፍጥነት ወደ ተለያዩ ቦታዎች ማዘዋወርና ወጪ ማድረግ ጀምሮ ነበር ባንኩ ግን ያው እንግዲህ ስተቱን አውቆ ባለስልጣናት ጣልቃ እስኪገቡ ድረስ ከፍተኛ መጠን ያለው ገንዘብ ከሂሳቡ ወጥቶ እንደነበር አረጋግጧል በባንክ ስተት የሱ የቢሊየነር ሆነ ማለት ነው ቢሊየነር ሆነ እኛ ጋር ተሳሳቱ እንጂ ተሳሳቱ አንዳንዴ ተሳሳቱ ቴክስት ወራሱ አታምር አዲ በጣም ገንዘብ ሲገባል ብሎ ደሞዝ ምናም ክፍያ ሲገባል ላይ ታስተውሎ በጣም አንዳንዴ ደግሞ ይገባል ብለ ስትጠብቅ እንኳን አደረሰ ሲል ቅስም ይሰማል ቴክስት የባንክ አካውንቴን ሰጥቼ ቴክስቱን እየጠበቅኩኝ ከአጭበርባሪዎች ባካችሁ ተጠበቁ ወይም ደግሞ እንኳን ለዓለም አቀፍ የእጅ መታጠብ ቀን በሰላም አደረሳችሁ ደሞዝ ገባ ስትል በዳኛው ፊት የቀረበው ኪንግስሊ በገንዘብ ማጭበርበርና የሌላን ሰው ንብረት ያላግባብ ለራስ በማድረግ ወንጀል ተከሷል በማህበራዊ ሚዲያ ላይ ገንዘቡን ከመመለስ ይልቅ እስራትን መርጧል እንደዛ ነው እንዴ ስለዚህ ኤሶ የከታሰራ አይመልስም ስራቴን ጨርሼ መጥቼ ቢሊየነር ታራሚ እሺ ቢሊየነር ታራሚ ተመችቶኛል እኔ ግን በእውነት ቢያስተዋውቁኝ ሁሉ ደስ ይለኛል ያው በቋንቋ ንግባባም እንጂ ከመመለስ ይልቅ እስራትን መርጧል የሚሉ ወሬዎች ቢሰራጩም ይፋዊ የፍርድ ቤት መዝገብ ግን እውነታው ከዚህ የተለየ መሆኑን ያሳያል ፍርድ ቤቱ ኪንግስሊ በቀረበበት ክስ ጥፋተኛ መሆኑን በማረጋገጥ የ1 አመት የእስራት ቅጣት አስተላልፎበታል ዳኛው ከእስራቱ ይልቅ የገንዘብ መቀጫ የመክፈል አማራጭ የሰጡት ቢሆንም ይህ ግን የተጠቀመበትን ገንዘብ ከመመለስ አያድነው አይ ገንዘቡንም ይመልሳል ማለት ነው ታስሮ አይ ኪንግስሊ ለፋ ዛከረዝም የሰው ገንዘብ ነው የህዝብ ገንዘብ ነው የወሰደው የባህላ ሀብት ገንዘብ ነው የወሰደው ይሄ ሰውዬ አይጠቅመው እዛ ተቆጥባለ እንደዚህ እዛ ተቆጥባለ እዛ ባንክ በህግ ባለሙያዎች እንግዲህ ይህ ጉዳይ በዲጂታል የባንክ ዘመን ያገኘሁት ሁሉ የኔ ነው የሚለው አስተሳሰብ በህግ ፊት እንደማይሰራ ትልቅ ማሳያ ነው ተብሏል ስለዚህ ያው በእኛም ሀገር እንደዚህ አይነት ነገር ቢፈጠር ባካችሁ መልሱ 1.5 ቢሊዮን ብር አንድ እንጀራ ነው ዞሮ በልተን ምንተኝ በናይጄሪያ ህግ እንግዲህ በስተት ወደ አካውንት የገባን ገንዘብ መጠቀም እንደ ስርቆት ወይም እንደ ማጭበርበር ይቆጠራል ነው የተባለው በእኛም ሀገር ወንጀል ይመስለኛል በትክክል አይ የራስ ያልሆነ ነገርማ ወንጀል ያ የራሳችን ንብረት ያልሆነ ነገር መመለስ ለህሊናችንም ትልቅ ረፍት ነው ወደ ቀጣይ ዜና ስናልፍ ከወሊድ በኋላ ያልተጠበቀ ተጨማሪ ጡት ያበቀለችው እናት ጉድ ያስባለች ነው እንዴ ሶስተኛ ጡት ምኑ ላይ አንዲት አሜሪካዊት እናት ልጇን ከወለደች በኋላ ከዚህ ከብብቷ ስር ተጨማሪ ጡትና የጡት ጫፍ ማውጣቷን በመግለጽ ዓለምን አስገርማለች ሁኔታውም እንደ ውሻና ድመት ባሉ እንስሳት ላይ ከሚታየው ተከታታይ የጡት ጫፎች ጋር ተመሳሳይነት ያለው ነው በዚህ መንገድ ነገር እንግዲህ የተወለደው ህፃን ሁኔታው ለኔ ተመቸኝ የሚዘፈን ይመስለኛል ሶስት ጡት ነው ያለው ለዚህ ህፃን ልጅ እኔ ግን ተፈጥሮ አንዳንዴ ግን በጣም ይገርመኛል በቃ አይደለ እንዴት ብብት ላይ ለነገሩ በቃ ተፈጥሮ ነው ምንም የሆነ ሊመረመር የማይችል አንዳንድ ነገር አለ ተፈጥሮ ካለች አለች ነው እኔ ደግሞ መሃል ላይ ነበር የጠበቁት የሚገርም ማለት አሁን እጅን እንደዚህ ለማድረግ አሁን እንዴት ይመቻል ጡቱ ሲያኮርስ ማለት ጡት ወተት ሲይዝ ኦኬ ሲሞላ እንዲሁን አልተር ነው ስታጠባ እንዲሁ ይክስተት እንግዲህ በሳይንሳዊው ዓለም የሚታወቅ ሲሆን የሰው ልጅ ጽንስ በማህፀን ውስጥ ያለ የሚኖረው የወተት መስመር ሳይጠፋ ሲቀር የሚከሰት ነው ይላል ሳይንሱ ምንም እንኳን ይህ መስመር በጽንስ እድገት ወቅት መጥፋት ቢገባውም ያው በአንዳንድ ሰዎች ላይ ግን ሳይጠፋ በመቆየትና ከወሊድ በኋላ በሚከሰት የሆርሞን ለውጥ ምክንያቶች ሊያብጥና ወተት ሊያመነጭ ይችላል ነው የሚለው ሳይንሱ መልስ አለው አረ ሳይንስ ሳይበቅል አይናገርም እንዴ ከበቀለ በኋላ ነው እንዴ ብብት ላይ ከሳይበቅል እንደዚህ አይነት ነገር ሊከሰት ይችላል ጀርባችን ላይ ጡት ልናበቅል ይችላል ብብታችን ላይ ብሎ ሳይፈጠር ነው እንጂ መናገር ያለበት ሳይንስ ከሆነ በኋላ እኛ ምን እናገራለን ጅብ ከሄደ አሉ ይህ ሁኔታ እንግዲህ አደገኛ እንዳልሆነ ቢገለጽም ለብዙዎች ግን አዲስና አስገራሚ መረጃ ሆኖ አልፏል የወተት ወጪ አያሳስብም በዚህ ቤት
ለህፃኑ ማለት ነው በስስት እና ለማን ተፈጥሮ ሁሉ ጊዜ አስገራሚ ነገሮችን ታሳየናለች። አራዳ ዜና የሳምንቱ ይህንን ይመስሉ ነበሩ። ፍቅርና ሰላም ለሀገራችን፣ ተድላና ደስታ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል።